የቦካሳ ጭንብል ሲገለጥ 5 የመካከለኛው አፍሪካ ንጉሠ ነገሥት የተረሱ ምስጢሮች። ታሪክ የሚያስታውሰው ዣን ቢዴል ቦካሳን እንደ አስመሳይ ሰው ነው። ራሱን የመካከለኛው አፍሪካ ንጉሠ ነገሥት በማለት የራሱን ዘውድ ለራሱ ያደረገው ጠላቶቹን ለአዞ ይመግባል የተባለው አምባገነን ነው። የግዛት ዘመኑን ብዙውን ጊዜ ወደ አንድ ነጠላ አስጸያፊ ውድ ዘውድ ይወርዳል። ረሃብ በጸናባት ሀገር ልብ ውስጥ የናፖሊዮናዊ አስፈሪ ንግግር። ነገር ግን እብድ ብቻ ብሎ መፈረጅ እርሱ ሙሉ በሙሉ አለመረዳት ነው። የእርሱ ታሪክ ቀላልና ተራ እብደት ብቻ አይደለም፣ ነገር ግን የተሰላና አሳዛኝ የስልጣን ፍቅሩን በጥልቅ የሚገልጽ ነው። ከዘውዱ ጀርባ ያለውን ሰው ለመረዳት በ20ኛው ክፍለ ዘመን ከነበሩት እጅግ በጣም አስገራሚና ጨካኝ ገዢዎች አንዱን የገነቡትን የተረሱ ውሳኔዎች፣ እንግዳ የሆኑ ጥምረቶችና የግል አባዜ ከታዋቂው አርዕስተ ዜናዎች ባሻገር መመልከት አለብን። ከፈረንሳይ ጋር የነበረውን ግንኙነት እውነተኛ ተፈጥሮ ምን ነበር? ምን አይነት ምስጢራዊና ወታደራዊ ውድቀት አስከተለ? እና አንድ ጳጳስ የፖለቲካ እስረኛ በድብቅ የሚያመሳስላቸው አንድ ነገር ምንድን ነው? ይህ አውቀዋለሁ ብሎ የሚያስቡት ታሪክ አይደለም። አንደኛ፣ ያልተሳካው ፓይለትና የፋንተም አየር ኃይል። ከንጉሠ ነገሥቱ ዘውድ ከረጅም ጊዜ በፊት የቦካሳ መጀመሪያ ታላቅ ቅዠት የግዛት ሳይሆን የአየር ኃይል ነበር። አገዛዙን አጠቃላይ አካሄድ የሚቀርጽ ውድቀት። መደበኛው የሕይወት ታሪክ መዛግብት ቦካሳ ያጌጠ የፈረንሳይ ቅኝ አገዛዝ ወታደር ነበር። በታሪክ መዛግብት የማይጠቀሰው ጥፋት ግን ከልክ ባለፈው የኩራተኝነት ስሜት የአየር ኃይል ለመፍጠር የሚያደርገው ጥረት ነው። በ1960ዎቹ መገባደጃ ላይ ከአልማዝ ገቢ ጋር ቦካሳ የዘመናዊ ሉዓላዊነት ምልክት በማድረግ የተዋጊ ጀት ስብስብ ማካበት አባዜ ተጠመደ። ከአማካሪዎቹ ምክር ውጪ 10 የረቀቁ የፈረንሳይ ሚሬጅ ጀቶች ገዝቷል። የሰለጠኑ አብራሪዎች፣ የሚንከባከቧቸው መካኒኮችና ስልታዊ ጥቅም የሌለባት ሀገር። ውጤቱም የከሸፈ ሆነ። ሚራዦቹ በባንጉይ አውሮፕላን ማረፊያ አስፋልት ላይ ስራ ፈተው ተቀምጠው ነበር። ከዚያም በተጨማሪ በሚሊዮን የሚቆጠሩ ምልምሎችን በማሰልጠን አብቅቷል። ይህ ፕሮግራም ምንም አይነት ኦፕሬሽን አብራሪዎች አላፈራም። ይህ አባካኝነት ብቻ አልነበረም፣ የአገዛዙን ሂደት መገለጥ ነበር። ለቦካሳ የኃይል ምልክቶች የጥንካሬ መልክ ከተግባራዊ ተቋማዊ ጥንካሬ እጅግ የላቀ ዋጋ እንዳላቸው አሳይቷል። የአስደናቂው አየር ኃይል ለሚመጣው ግዛቱ ፍጹም ተምሳሌት በመሆን በሚያስደንቅ ሁኔታ ውድ፣ ሙሉ ለሙሉ የማይሰራና የተመልካቾች አድናቆት ብቻ የተነደፈ ነበር። ሁለተኛ፣ የስነ መለኮት ጨዋታ። የጳጳስ ዘውድ መፈለግ። የዘውድ ንግስናውን በናፖሊዮን አምሳያ ነበር። ነገር ግን ህጋዊነትን ለማግኘት ያደረገው እጅግ ከተለየና በጣም እንቢተኛ ከሆነው ሉዓላዊ ጳጳስ መቀባትን እንዲፈልግ አድርጎታል። የ1977ቱ በዓለ ሲመት በሚገባ በታሪክ ተሰንዷል። ያልታወቀው ታሪክ ግን ከሱ በፊት የነበረው ተስፋ አስቆራጭ ዲፕሎማሲ ነው። ቦካሳ እስልምናን የተቀበለ እና በኋላም ወደ ካቶሊክነት የተመለሰ ዓለማዊ ክብርን ብቻ ሳይሆን መለኮታዊ የበላይነትን የፈለገ ሰው ነበር። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በግላቸው ወደ ባንጊ ተጉዘው ዘውድ እንዲያደርጉለት ይጓዛሉ፣ ወይም ቢያንስ ከፍተኛ ማዕረግ ያለው ካርዲናልን ይልኩ ዘንድ ተስፋ በማድረግ ቫቲካንን አጥብቆ ይለማመጥ ነበር። ይህ ስልታዊ እርምጃ ነበር። አገዛዙ በእግዚአብሔር ፈቃድ ካባ በመልበስ ለአገዛዙ የቅዱስ ሕጋዊነትን ተተኪ መሆን ነበር። የአገዛዙን ጭካኔና ዘውዳዊ ስርዓቱን አስከፊ ዋጋ ጠንቅቃ የተረዳችው ቫቲካን ፈቃደኛ አልሆነችም። እንደጠበቀው ሳይሆን አነስተኛ ሲመት ያላቸውን ተወካይ ልከዋል። ይህም ምግባር ላይ የቦካሳ ቁጣ በጣም ከፍተኛ ነበር። ይህም በጣም ወሳኝ የሆነ ውጥረትን አስነሳ። ራሱን በእግዚአብሔር እንደተቀባ ያየው፣ ሆኖም ግን በአምላክ ዋና ምድራዊ ተወካይ ውድቅ የተደረገው አምባገነን ነው። ራሱን ጳጳስ ብሎ መቀባቱ ራሱን አግዝፎ ማየቱንና ጥልቅ መንፈሳዊ እምቢተኝነቱን ማሳያ ድርጊት ነበር። ሶስተኛ፣ ቤተሰብ የነበረው ምስጢራዊ እስረኛ። የቦካሳ ጭካኔ በአፈ ታሪክና በአድሏዊነት የታየ ነበር። ነገር ግን ከታዋቂዎቹ የፖለቲካ እስረኞች አንዱ የአጎቱ ልጅ ነበር። እጣ ፈንታው የአገዛዙን ጨለማና ግላዊ ልብ የሚያጋልጥ ሰው ነው። ከውድቀቱ በኋላ የቦካሳ ስጋ በልነት ክሶች፣ አስደንጋጭ ምስክርነቶች ብቅ እንዲሉ ምክንያት ሆኑ። በጣም አሳዛኝ ከሆኑ ምስክሮች አንዱ የቀድሞ ጠቅላይ ሚኒስትርና የግል ሐኪማቸው ጆሴፍ ፖቶሎት ናቸው። እምብዛም ትኩረት የማይሰጠው ፖቶሎት የቦካሳ የመጀመሪያ አጎት
የአጎት ልጅ መሆኑ ነው። እሱ የፖለቲካ ተሿሚ ብቻ አልነበረም፣ እርሱ ቤተሰብ ነበር። በመሪው ጤና የታመነ። በ1974 ቶቶሎት መፈንቅለ መንግስቱን አሲረሃል ተብሎ ተያዘ። ተሰቃይና የሞት ፍርድ ተፈርዶበታል። ነገር ግን ቅጣቱ ወደ ዕድሜ ልክ እስራት ተቀይሮ አገዛዝ ውስጥ ወድቅ ድረስ ቆየ። ይህ ወሳኝ ነገር ነው። አምባገነኖች ብዙውን ጊዜ ተቀናቃኞችን ይገድላሉ። ነገር ግን ህይወቱን በእጁ የያዘው ሰው ለዛውም የቅርብ ቤተሰብ እንደዚህ አይነት ጭካኔ መውሰድ ከፖለቲካው በላይ የሆነ ፍርሃት ስሜት ያሳያል። ይህ የቦካሳ የዓለም እይታ ማንኛውም ሌላ ተጽዕኖ ፈጣሪ የቤተሰብ ታማኝነትና የሕክምና እውቀት እንኳን እንደ ህልውና ስጋት ወደሚታይበት ብቸኛ ወደሆነ ቅዠት መውደቁን ይጠቁማል። አገሪቷን ከዛን ጊዜ በኋላ አገር አልነበረችም፣ የአንድ ሰው የተተበተበ የስነ ልቦና ቅጥያ ነበረች። አራተኛ፣ በኮት ዲቫር የሚገኘው የተፈናቃዮች መጠለያ። ቦካሳ ከተገለበጠ በኋላ ወደ ባህላዊ ፓሪያ ግዛት አልሸሸም። አብሮት የቀኝ ግዛት መሪ ከነበረው ወዳጁ ታሪኩን እንደ ማስጠንቀቂያ ሳይሆን እንደ እምቅ የፖለቲካ መሳሪያ በሚያዩት ቦታ መጠጊያ ያገኘ። እንደ አውሮፓውያን ዘመን አቆጣጠር በ1979 የተባረረው ቦካሳ ወደ ሊቢያ ወይም ሶቪየት ህብረት አልሄደም። በኮት ዲቫሩ ፕሬዚዳንት ፌሊክስ ሁፌ ቦይኒ ጥገኝነት ተሰጠው። ይህ በአፍሪካ እጅግ በጣም አዋቂና ጽናት ካላቸው መንግስታት አንዱ የተሰላ እርምጃ ነበር። የፈረንሳይ ኒዮ ቅኝ አገዛዝ አጥብቆ የሚተች ሆፌት ቦይኒ የቦካሳን አስከፊ ውድቀት ተመልክቷል። በፈረንሳይ ፓራትሮፖች የተቀነባበረው የምዕራባውያን ጣልቃ ገብነት ኃይለኛ ምልክት። የተወገደውን ንጉሠ ነገሥት ማስጠጋቱ ለፈረንሳይ ጠንካራ ወቀሳ ነበር። ለቦካሳ ይህ መፈናቀል ሳይሆን ምቾት ነበር። የሚኖረው እስር ቤት ሳይሆን ራሱን የቻለ ቪላ ቤት ውስጥ ሲሆን የዝባዝንኬ ማስታወሻዎችን እየጻፈ አልፎ አልፎ ፍሬ አልባ ቃለ መጠይቆችን ይሰጥ ነበር። ይህ ምዕራፍ ቦካሳን በብቸኝነት እንድንመለከት ብቻ ሳይሆን እንደውም በቀዝቃዛው ጦርነት በትልቁ አህጉራዊ ቁማር ጨዋታ ላይ እንደ ገዳይ ከስልጣን የወረደ ያበደ ንጉሠ ነገሥት የቀድሞ ቅኝ ገዢዎችን ለማወዳደር ይጠቀሙበት ነበር። አምስተኛ፣ የራሱን ህጎች መከተል ያልቻለው ወታደራዊ ሊቅ። ቦካሳ ጥብቅ ወታደራዊ ዲሲፕሊን የነበረው ሲሆን ለአዲሲቱ ሀገር ይፋ የሆነው አዲስ ወታደራዊ ኮድ እንኳን አዘጋጅቷል። ሆኖም የግዛቱ ዘመን በሙሉ በውስጡ ያለውን እያንዳንዱን መርሆ ኃይለኛና ስልታዊ ጥሰት ነበር። የቦካሳ አገዛዝ ስነ ልቦና የሚገልጽ ሰነድ ያዩት ጥቂት ሰዎች ነበሩ። ይህም ሰነድ የመካከለኛውን አፍሪካ ወታደራዊ ህግ ነበር። እሱ በግሉ እንደ ፕሬዝደንትነቱ እንዲረቀቅ ረድቷል። እሱም በግልጽ በሆነ ፈረንሳይኛ የወታደርን ተግባር ለሀገር ታማኝ መሆንን፣ ተግሳጽን፣ የትዕዛዝ ሰንሰለትን ማክበርና የዜጎችን ጥበቃ ያስቀምጣል። ቦካሳ የቀድሞ ዋና ሳጅን የተቋማዊ ስርዓትን ቅርጽ በትክክል ተረድቷል። ንግስናው ግን የማያቋርጥ ጥሰት ነበር። ታማኝነትን ለእርሱ ብቻ እንዲሰርጽ አድርጓል። ዲሲፕሊንን በአሰቃቂ ሁኔታ በማፍረስ ወታደሩን ለመጠበቅ በማለላቸው ዜጎች ላይ የሽብር መሳሪያ እንዲሆን አድርጓል። በአንድ ጊዜ ስጋውን እየበላ የሀገርን አጽም መፍጠር ይችላል። ተግባራቱ ከአእምሮ የለሽ ትርምስ ሳይሆን አውቆ ሆን ብሎ እንዲያከብረው የሰለጠነውን መዋቅር ማጣመም መሆኑን ያረጋግጣል። ታዲያ ዣን ፊዴል ቦካሳ ማን ነበር? እብድ ብቻ አልነበረም። እነዚህ አምስቱ እውነታዎች የበለጠ ውስብስብና በጣም አደገኛ የሆነውን ምስል ያሳያሉ። ከስርዓቶች ይልቅ ምልክቶችን በማስቀደም ያልተሳካለት አምባገነን መሪ ነበር። መንፈሳዊነትን አጥብቆ ፈላጊ፣ ሕጋዊነትን የሚፈልግ ነገር ግን ዓለም የከለከለው፣ ምንም አይነት ትስስር ያላስቆመው ጭንቀታም ዘር ጨፍጫፊ፣ ጥቅሙ ከአገዛዙ ያለፈ የፖለቲካ መጫወቻና በመጨረሻም ስርዓቱን በመጠቀም ፍጹም ረብሻን የሚፈጥር ተቋማዊ አምባገነን ነበር። የእርሱን ታሪክ ከቅኝ ግዛት በኋላ የመገለል ጫፍ ቁጥጥር ያልተደረገበት ሙስናና አስከፊ የግል ችግሮች የመሩት ኃይል ውህደት ነው። እሱ ከአዘቅት አልወጣም። በቅኝ ግዛት ጦር ውስጥ የተመሰረተና ለፖለቲካዊ ጥቅም ሲባል እርሱን ቅዠቶች ለማድረግ ፈቃደኛ የሆነ ዓለምን ያሳያል። እርሱን ለዘውድ አደፋፉ እና ለጭካኔው ብቻ ማስታወስ ማስጠንቀቂያውን መሳት ነው። ትክክለኛ የቦካሳ ትምህርት የመንግስት ተቋማትን ማለትም ወታደሩን፣ ህጉን፣ ብሔራዊ አርማዎችን ሳይቀር እንዴት በቀላሉ መረበሽና ለአንድ ሰው አስፈሪ ቲያትር መጠቀም እንደሚቻል ለመረዳት በቂ ነው። ሌላ ምን የተረሳ የስልጣንና የግለሰብ ታሪክ ዳግም መልከታ ይሻቸዋል? አስተያየቶን በአስተያየት መስጫ ውስጥ ያስቀምጡልን። ተጨማሪ የተደበቁ ታሪኮችን ማድመጥ ከፈለጉ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ይህ ከታሪክ ጀርባ ያሉ ታሪኮችን የሚገልጥ ማረፊያ ቲዩብ ነው።